ነቢያችንም ዓለይሂ ሰላቱ ወሰላም ዑለማዎች እየመነመኑ እየሞቱ እንደሚሄዱና ድንቁርናም እየተስፋፋ እንደሚሄድ ነግረውናል። እስከ መጨረሻውም የእነዚህ ምልክቶች ትንንሽና ታላላቅ መጨረሻው ቁርአን ራሱ ከምድር ላይ ይነሳል። ከእንግዲህ በልቦችም ሆነ በአእምሮችም ውስጥ አይኖርም። ቁርአን ከሁሉም ገጾች ኢንተርኔት ካለ ከዚያም ከገጾች ከአእምሮች ይነሳል። ሱብሓነላህ። ሌላ ምልክት ነቢዩ ዓለይሂ ሰላቱ ወሰላም ከትንንሾቹ ምልክቶች መካከል ሰዎች ሐዲቶችን አንቀበልም ቁርአንን ብቻ ነው የምንቀበለው የሚሉበት ጊዜ ይመጣል ብለውናል። በእኔና በእናንተ መካከል ቁርአን ነው ያለው። በዚያ ውስጥ ካለ እወስደዋለሁ ከሌለ አላምነው ይላሉ። ይህን ሐዲት ተናግሯል ነቢያችን ዓለይሂ ሰላቱ ወሰላም። ከዚያ በኋላስ ምን ይሆናል? ከዚያም ቁርአን ራሱ ተቀባይነት ያጣል። አጂብ። አሁን ሐዲት ሁለተኛው ዋና ምንጫችን፣ ከዚያም የመጀመሪያው ዋና ምንጭ የሆነው ቁርአን ይጠፋል። የዛሬውን ሁኔታችን ተመልከቱ። በሙስሊም ቤቶች ውስጥ ብዙ የሚያጠኑ ልጆች አሉ። ነገር ግን በተግባር እናውለዋለን? ትርጉሙን እናስተምራቸዋለን? ወደ ፓኪስታን ብትልኳቸውም ወደ ህንድም ወደ ሌላም አገር ብትልኳቸውም ሳይረዱት ዝም ብሎ መሸንደድ ብዙም አይጠቅማቸውም። ከትናንሾቹ ምልክቶች መካከልም ሐሰተኛ ነቢያቶች መምጣታቸው ነው። ዛሬ በሁሉም ቦታ አሉ። ማንም ሰው ሃይማኖት መፍጠር ይችላል። ዝም ብለህ ሐሳብ ፍጠርና አሰራጨው። ተከታዮች ይኖሩሃል። በእርግጥ ተከታዮች ይኖሩሃል። ማንኛውንም ነገር ዝም ብለህ ፍጠር። ላም የሚያመልኩ፣ ፀሐይ የሚያመልኩ፣ ሸይጣን የሚያመልኩ፣ ሰው የሚያመልኩ ተከታዮች አሉ አይደል?